ነገን ዛሬ በማየት የህዝብ ቅቡልነትን በመገንባት አገራችን እናሻግር። ነገን ዛሬ በማየት በሐሳብ የበላይነት በማመንና በተግባር በመገለጥ የህዝብን ቅቡልነት በመገንባት አገራችን ልናሳድግ ግድ ነው። የአገር ግንባታ የሚጀምረው ከራዕይ ነው። ነገን ዛሬ ማየት ከሚችል አሳሰብ ነው። ማንኛውም ህዝብ ከችጋር ወደ እድገት፣ ከመከፋፈል ወደ አንድነት፣ ከደካማነት ወደ ኃያልነት የሚሻገረው በአጋጣሚ አይደለም። በራዕይ በጠንካራ ሐሳብና በተግባራዊ ቁርጠኛ እርምጃ ነው። ዛሬ ምድራችን የምትፈልገው ነገን ዛሬ በማየት የሐሳብ የበላይነትን በማረጋገጥና በተግባር በመገለጥ ብቻ ነው። ስለሆነም በሀገራችን የሚያከፋፍል አጀንዳ ሳይሆን ለነገ የሚተርፍ እውነተኛ ሐሳብ፣ የሚያወዛግብና አፍራሽ አጀንዳ ሳይሆን የሚያስተሳስርና የሚያስተባብር መንገድና አቅጣጫ ነው የሚያስፈልግ። ሐሳብ በንድፍ ብቻ ተወስኖ ከቀረ የህዝብን አመኔታ አይፈጥርም። ይልቁንም ሐሳብ በተግባር ሲገለጥ ግን እምነት ይፈጥራል። እምነት ሲፈጠር ደግሞ የህዝብ ቅቡልነት ይገነባል። የህዝብ ቅቡልነት ሲገነባ ደግሞ ህዝቡ ህብረቱና አንድነቱ ስለሚጠናከር አገር ከችግር ትላቀቃለች። ስለሆነም አገር ከፈተና ወደ ተስፋ፣ ከዛሬ ጫና ወደ ነገ ድል ትሻገራል። ስለዚህ ዛሬ የሚያስፈልገን ነገን ዛሬ የሚያይ ራዕይ፣ በህዝብ መተማመን የሚፈጥር ሐሳብና ተግባር፣ ቃልን ወደ ተግባር የሚቀይር ቁርጠኛና እውነተኛ በውጤት የሚገነባ ቅቡልነት ነው። ህዝቡ የሚቀበለው በስሜት ብቻ የተገነባ ንግግር አይደለም። ይልቁንም ቃልና ተግባር የተናበባበት ምግባር ነው። ይህ ሲሆን ሐሳብ ውጤት ያለው እውነተኛ አቅጣጫ ይሆናል። የህዝብ ቅቡልነት ያድጋል፣ ይመነደጋል። ስለዚህ ሀገራችን ለማሻገር የምንፈልገው ፍሬ በሚያፈራ ሁከትና ብጥብጥ ሳይሆን ነገን አሻግሮ በሚያይ አስተሳሰብና ጠንካራ ተግባራዊ ተጨባጭ ይባላል። አዎ ነገን ዛሬ በማየት በሐሳብ የበላይነት በማመንና በተግባር በመገለጥ የህዝብ ቅቡልነትን በመገንባት ሀገራችን ከፈተና ወደ ብልጽግና እናሻገር።